ሰላም የቤተሰብ ፕላስ ተመልካቾቻችን ዛሬ በሌላ አሪፍ የሪአክሽን ቪዲዮ ተመልሰን መጥተናል። አሪፍ ፈታ ዘና የሚያረጉ ቪዲዮዎች አሉ። ከቴዲ ጋር የተገናኙ ብዙ ኢንፎርሜሽኖችን ፈታ የሚያረጉ ቪዲዮዎች ይኖሩናል። አብራችሁን ቆዩ። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ይሄን ቤተሰብ ተቀላቀሉ። ለአንድ ሳምንት ያህል በሽንታችን ፊታችን ብንታጠብ ምን አይነት ለውጥ ልናይበት እንችላለን? ስለዚህ ለአንድ ሳምንት በሽንት እየታጠብኩ አሳያችኋለሁ። ሪዛልቱንም አብረን እናያለን። I don't judge, but call me Judge Judy today. I'm kidding. I'm not gonna say anything, okay? የሰው ልጅ እንዲህ ለውበት ብሎ የሚያደርገው ነገር ምንም ስለማይገባኝ ምንም ሪፍሌክት አይገባንም። እኛም ግን ሃኒ ውሃ በደንብ ጠጪ፣ ኦኬ? ይሄ shows you are not getting enough water, okay? ውሃ ጨምረሽ ጠጪ። ፈዘዝ ማለት አለበት። ገሚ ሶ ሞር ሽንት ለፊትሽ so win win. ሰላም እንዴት ናችሁ? እንግዲህ ይሄንን ቪዲዮ ስታዩት ማታመጭብን ነገር የለም እንደምትሉ ተስፋ አደርጋለሁ። እንግዲህ ሚሽናሻ ወይም ቤንሻንጉል ጉሙዞች ምንድነው እንደዚህ የሚያምርባችሁ? ምን በልታችሁ? ኧረ አያምርም ጋይስ። እንዴ ምንድነው እንዲህ የሚያምርባችሁ ከለራችሁ ምናምን ለምትሉኝ ሰዎች ነው ይሄ ቪዲዮ። እንግዲህ ዛሬ ደግሞ ስለ ከማ አሰራር ነው ማሳያችሁ። ከማ ወይም ካዋ እንዲሁም ደግሞ በኦሮሞኛ ሴዶ በመባል የሚታወቀው ምግባችን ነው። በመጀመሪያ ይሄንን ያሾተሬ ግብአት እናዘጋጃለን። ዘን ተቀቅሎ ውሃውን ልክ እንደዚህ ባታዘጋጁስ ቢቀርስ አለን ነው። በኋላ ባለፈው እንግዲህ ያሳየኋችሁን ቪዲዮ ላይ ያሳየኋችሁን ከማ ወይም ካኦ እንደዚህ እንለቅመዋለን። ዘን ሚጥሚጣ፣ ነጭ ሽንኩርትና ዝንጅብል እንዲሁም ሌሎች ቅመሞችን ጨምረን ልክ እንደዚህ እንፈጫዋለን። ይሄ ልክ ላም ሲልልን ቀጥሎ ደግሞ ከማውን እዛው ላይ ትኩሱ ላይ እንፈጫዋለን ማለት ነው። ከማው እንግዲህ በደንብ ጉልበት የሚፈልግ ነው። አክስቴ ያልተቻለችም እዚህ ጋር በደንብ እስኪልምልን ድረስ እንደዚህ ባማረ መልኩ ትፈጫዋለች። ዘን ከአንድ ቀን በፊት ቀድሞ የተቦካ ካሜራ እየተሳሳበ ነው ከበቆሎ የተዘጋጀ ሊጥ ይኖረናል። ከዛ ልክ እንደዚህ ባማረ መልኩ ታገነፋዋለች በደንብ ገንፎ ይፈልጋል። ከዛ በኋላ ባህላዊ ቃለን ማራ በመባል ይታወቃል። እዛ ላይ እንዲህ ባማረ መልኩ ጠፍጥፋ ታዘጋጀዋለች። ከዛ በኋላ ሳይቀዘቅዝ ለመብላት እንግዲህ እዚህ ጋር ቅድም ያጠለለችውን ግብአት ከከማው ጋር በማቀላቀል እንደዚህ ያማረ ምግብ ታደርስልናለች ማለት ነው። እናም ቤንሻንጉል ስትመጡ አሶሳ ወይ መተከል ይሄን ምግብ ሳትቀምሱ እንዳትሄዱ። በተለይ ለጨጓራ በሽታ በጣም ቆንጆ ነው። ቴንክ ዩ ሶ ማች። እውነት ነው፣ ለጨጓራ በሽታ ጥሩ ነው። አንድ አልጦት ይወጣል ጨጓራችሁ። አይ የባል እናከብራለን። የባል ምግብ መሆኑን ግን ማን ይዝለገለጋል አይገልጸው። ሁሉም እየሸፏት ነው ማለት ሚኪ ጎንደረኛ ያራዳልጅ አይፈራም ኪሳራ ጃኬቱን አሲዞ ገባ ሰንጋተራ ብሎ በዳርስ ተዚሞል ነው። ባዶ እጃችንን ደቅ ብለናል። ገባውን የሸገር ልጆች ምላችሁ ፈልጌ ነው። ለማንም የክፍለ ሀገር ልጅ ጥላቻ የለም። ማንም ከክፍለ ሀገር አይደለም ከየትም መጥቶ እዚህ ሀገር ቢሰራ አይደብረንም። ነገር ግን የሸገር ልጅ ነቃ ደንገጥ በል አትንገተር። ያራዳ ልጅ ያለውን ሰጥቶ ወይ ምናምን አይሰራም። ጭው ዝም ብለ ያለን ነገር ቀባ አድርገን ነገር የተሻለ ቀን ለመፍጠር በተበለላለሁ። መገን ያራዳ ልጅ አይፈራም ኪሳራ የሚለው ጭው ተባልኖበታል። ያራዳ ባዶች እንፈራል። ያው ብዙዎቻችን የሆነ ነገር ሉዝ ስናረግ ነው ገንዘብ ጥቅም እንዳለው የሚገባ። በተለይ የአዲስ አበባ ልጆች ስንሆን ሚኪ ጎንደረኛ ሱቁ ፈርሷል። ናቴ ተሙትን መድኃኒዓለም የተመሰገነ ይሁን። ምንም ሱቃችን ቢፈርስም ነገ ትልቅ ደረጃ እንደምንደርስ ትልቅ ነገር ክርስቶስ እንደሚሰጠን ስለምናቅ ምንም አይመስለንም። ይሄን ከመሰለ ሱቅ ነው እንግዲህ ያው እንደነገሩ እንደምትመለከቱት ወደ ፍርስራሽነት የተቀየረው። ችግር የለውም፣ ፈጣሪን ይዘንኛል፣ በምንም አናፍር። ምክንያቱም እናንተን የመሳሰሉ ፋሚሊዎች አሉ። ጽድት ያለ ቦታ የምታውቁት ካለ እዚህ ላይ ኮሜንት ላይ ጻፉልኝ፣ ፎቶ ቁጭ አድርጉልኝ፣ መጥቼ አያሉ ሾሩም እናደርጋለን። ከዛ በተረፈ ደግሞ ኮፒ ሊንክ ሪፖስት አድርጉልኝ። እወዳችኋለሁ። ይመቻል። ወንድ ልጅ የሆነ ነገር ቢውልድ አድርጎ ሲፈርስበት በጣም ያሳዝናል። ግን ያው ላይፍ ነው፣ ስቲል ያጋጥማል እንደዚህ አይነት ነገር። መጀመሪያም ቢውልድ አድርጎታል፣ አሁንም ቢውልድ ያደርገዋል መልሶ ብዬ አስባለሁ። ብራዘር ፈጣሪ ያግዝሽ፣ ይመችሽ። አይ ቆንጆ ኧረ
አቤት ከመንገድ ስላስቆምኩሽ ይቅርታ ግን በጣም ነው የምታምሪው አመሰግናለሁ ስልክሽን ሰጪኝ ጥሪ ይልሻል ለመሆኑ ስራ ትሰራለህ አይ ገና ስራ እየፈለኩ ነው በጣም አመሰግናለሁ የኔ ቆንጆ ወፍ እዚሁ ብሎክ የኔ ቆንጆ የሰጠሽኝ ስልክ እኮ አይሰራም አንተም እኮ አትሰራም ማቲ ኪሳራ ስራ እንፈልግ ማቲ ባይዘው ዋን ኦፍ ዘ ቤስት ቲክቶከር አሁን ላይ በደንብ ቪዲዮ እየለቀቀ አይደለም ግን ጀግና ነኝ ትችላለች ወገን መተናል ጣቢ ነው መተናል መሬት ላይ ይቦካል ስኳር ነው ስኳሩ ይልሻል ተቦክቶልሻል እንደ ገመድ ሆኖ ይተሽልሻል አምሮ ከረሜላ እንደዚህ የሚሰሩት በፈጣሪስም ኦኬ ገመዱም ይመጣል ከዛም ይጎተታል እየተቆረጠ ሻማም ይሆናል ሻማ ነው እንዴ ለኛው ሻለ ሰው ነው ከረሜላው ይልሻል ድዝን ተደርጎ በማረ ሁኔታ ተዘጋጅቶልሻል ኤክስፖርት ስታንዳርድ ነው መሰለኝ በእግሩ ነበር የሚደበጠጠው በእጁ አደረገው እኔ በቃ እኛም በቃ ሰላም ነው ደስ ያለሽ አመሰግናለሁ አሁን ትንሽ ታይም ስለሌለኝ ስራም ስላለኝ ስልክሽን ጻፊና ለቁም ነገር ነው የፈለኩሽ ይሻላል ስርዓት ላለው ነገር ነው ማትፈልጊ ከሆነ ስልኩንም ማጻፊ ጊዜ የለኝም ማውራት ራሱ ጊዜ የለኝም ከተስማማሽ ቴንኪው ታይም ስለሌለኝ ነው ሌላ ጊዜ ሻይ ቡና ምናምን እንላለን እሺ እንዴ ሄደ ፈንድተም ምናምን ተቀብላት ደብድባትም አስደንግጣትም ምናምን ይሆናል መፍታት የምትችሉ ሰዎች አግዙና እግዚአብሔር እኔ ተጨነቅኩኝ አንድ አረፍተ ነገር አንድ ቃል ባላይ ቁጥር ምን ለማለት ፈልጎ ነው ይሄ ነገር ምንድነው እያልኩኝ ትምህርት የራሱ እንደዚህ ፎከስ አድርጌ አላውቅም እና አማርኛ አስተማሪዎች ካላችሁ ላይክ ሊትራሊ ለአንድ ቪዲዮ ለአንዱ ዘፈን 10 ደቂቃ ወሰዱና ይሄን ማለት ፈልጎ ነው እያላችሁ አስቡ እኔ አምኖዚንግ ማይ ማይንድ አልገባችሁም ሊትራሊ ነው የምላችሁ ኦር ደግሞ እንደዚህ ሪአክሽን ቪዲዮ ምናምን የምትሰሩ ሰዎች አላችሁ ሪአክሽን ሙዚቃውን ከፍታችሁ ምናምን ነገር ከምትሉ በእናታችሁ አስረዱ ላይክ ይሄ እንደዚህ ነው ኦር ደግሞ የሆነ ሊቅ የሆነ ሰው በቃላት አጠቃቀም ሊቅ የሆነ ሰው እንትን አቅርቡና ገስት አድርጋችሁ ከዛ ይሄም እንደዚህ ማለት ነው እያላችሁ አስረዱ ተጨነቅኩኝ እኔ እንዴ ውዴ ፈላ በኢየሱስ መጀመሪያ ማለት ምናምን የምንለው ሪአክሽን የምትሰራ ሰዎች እኛም አልገባንም ስናሽቃብጥ ነው የቴዲ ይዘፍናል በቃ አባቴ ይዘፍነዋል ድሮም እኮ ሰው ገብቶታል ነበረማ የሚሰማው ሁላችንም ያው ዝም ብለን እንሰማለን የፍቅርም ዘፈን ይመስለናል ምናምን ከዛ የሆነ ሰንባዲ ይመጣና የቴዲ አፍሮ ዘፈን እኮ እንዲህ ማለት ነው ምናምን ሲለን እንደናበራለን ነው እንዴ ፖለቲካ ነው ኦኬ አላወቅኩም ነበር ምናምን እንላለን ግን ገብቶን አልነበረም እና አርትም ልክ እንደዛ ነው ብዬ አስባለሁኝ ሰው እንዲገባው ማለት ኤቭሪቲንግ ግልጽ መሆን አለበት ብዬ አላስብም አሪፍ ነው እንደዚህ ደብቅ ብሎ ሁሌ ሲሰሙት የሆነ ነገር የምታገኙ በዘፈንም ሆነ ሌላም ነገር ሲግጥም ምንም እንደዚህ ሲሆን በጣም አሪፍ ነው ብዬ አስባለሁኝና ቴዲ ይመቸው ያልገባችሁ ሰዎች እኛም አልገባንም ቀስ እያለን ይገባናል የተዳፈውን ሙዚቃ ሰማከው እንዳለ የሚቃም ነው የምልሽ አንድ ገራባ የለው እንዳለ የሚቃም ነው ጫት በጣም ስትወድ ያት በራዘር ከቴዲ ጋር ሰራሽ ሙዚቃ ተመችቷታል በቃ ቺል እያደረገች ነው በራሷ ዓለም ይመቸ አቤት ሙዚቃ እየሰማሽ እናት ከቻልሽኝ እየሰልሽ ደፈርከኝ አትበይና ካልገባሽ አስረዳኝ እኔ አልተረዳሁትም በጣም ሰዎችን እያነጋገረ ያለው ይሄ 3-8 ነው እኔ በጣም ያስረዳኝ ስፈልግ ግልጽ ላድርግ ኦኬ እሺ የመጀመሪያው 8 ሐሳቡ ምን መሰለህ 8ኛው ሺህ ላይ ነው ሐሳቡ እንደዛ ነው ሁለተኛው እሺ 8 እንደዚህ ሲጻፍም 8 ቢገለበጥም 8 ነው አዎ ምንድነው የሚገለበጥ እንጂ እኔም እኮ አላውቅም እኔ የሶስተኛውን የሚገለበጠውን እኛም አልፈናል አጥብቀውም በጣም በተለምዶ አሁን በእግር ኳስ የመሀል ሜዳ ሚና የሚጫወት እንዴ 8 ቁጥር ነው መሀል ሜዳ የሚለብሰው እዛ ዳስታ ላይ ምን አለ
መሃል ገቡና አቆሙን ከዳራል መሃል የሚጫወተው ማን ነው አላቅም እኔ ማላቅም እኮ ነው ምንሽ ብራዘሪ አልበው ማጠቃለያ ላይ ልምጣልሽ እሺ እኔ ኢትዮፒካ ዝም ብለሽ አጅልኝ አፍሪካ ጃማይካ አሜሪካ ሪካ ቬሮኒካ ከዛ ደግሞ ምን ሌሎቹ ይኸው እንግዲህ ሳልቀለ ሪካ ይልና ቬሮ ሲሆን ኒካ ይሆናል አግቢ ለማለት ነው ኒካ ሰሪ ቀለበት አሁን ሰው ፖለቲካ ምናምን ይላል እኔ በጣም ነው የሚገርመኝ ሲምፕል አድርጎ ቢግ ሜሴጅ እኮ ነው ይሄ በጣም የሚገርም እንደዚህ አልተረዳሁትም ነበር ሌላ አንድ የደነቀኝ ደግሞ እንግዲህ ያዞምባ ላይ ያዞምባ እንጂ እሱ እኮ በጣም ግልጽ እኮ ነው በጣም የሚገርም ነው አሁን በተለምዶ በብዛት አዞ የት ነው የሚገኘው አዞ አርባ ምንጭ ነው የሚገኘው አዞ ከአርባ ምንጭ ማን ታዋቂ ታውቃለህ አስጌ እንዳ እሱን እኮ ምንሽ ከአስጌ ጋር ኮላብ እናደርጋለን ብሎ ቀድሞ ይነገረ እኔም አልተረዶም እንደዚህ አላየሁትም ሙዚቃው እኔም በሌላ መነጽር ካንቺ እውቀት ነው በጣም እውነት ሙዚቃ ታውቃለህ አንተ ታውቃለህ እውነት ኧረ አንድ ቀረን ኧረ ይበቃናልኛ ትገለበጧን እሷን ዘለናታል ሌላው ጸደይ ነው እንዴ ዳዋ ምን እያረክሽ ነው ይኸውልህ ብራዘር ቀኔ እየፈታው ነው ብራዘር ይኸውልህ ቀኔ እየፈታው ነው ከአንድ ኢትዮጵያ በቀት የሚለው ይኸውልህ ሌሌ የሚለው ለምን እንደዘፈነ ታውቃለህ ትርጉም አታውቀው ይኸውልህ ሌሌ ማለት ነው ይኸውልህ ሁለት ጊዜ ነው ሌሌ ያለው እና ሌሌ ይኸው እዚች ጋር ሌሌ ቱ ስኩዌር ትለዋለህ ቀኔው ለመፍታት ማለት ነው ከዛ በሶስተኛው ላይ ሌሌ ነገር ብሏል ማለት እዚህ ጋር ምንም ነገር የለውም ቀጥታ እነሱን ይነካው እናቴ ትሞት ምንም ነገር የለውም እነሱን ይነካው እኔ እውነት ሙስሊም ብትይ ተነስቲ ፍርጥ ነው ማለት እኔ ራሴ ከዚህ ፎቅ ላይ ተፈጥፈጪ እኔ ላንቺ ማለት ነው ነገር የለም ሳርጌ ሁሉ ነገርሽን በጣም የኔ ምርጥ ጓደኛ በጣም ነው ወድሽ እንብላውን እሺ እናት የምጠላው ነገር በህይወቴ የምጠር ከስንት ሰው ጋር እንደተጣለው እኔ ለምንድነው ምግብ እንደዚህ ለብቻችሁ ከሆናችሁ ኢሶኬ ለምንድነው ከሰው ጋር ሰበሉ የሰው በጣም አስቀያሚ ለሞተላት አልነበረን ይቅርታ ሳራዬ ታውቂያለሽ ጓደኛሽ ሆኜ ውጪልኝ ብትይ ሞትልሻለሁ ብዬሽ ነበር ግን ደግሞ ሰዓት ላይ ያረጋግጥ አልወድም Michael Jackson is to America as Teddy Afro is to Africa. There is no artist in Africa right now that touches the toe of Teddy Afro. This man keeps breaking records despite being in the music scene for more than 2 decades. I remember in 2001 when he dropped Abugida, that is the beginning. Like the introductory album which made him a household name. Fast forward to 2026, Teddy Afro is racking 50 million YouTube views on just audios in his single album that he has released on YouTube and all other streaming platforms. We have never seen this as far as Africa is concerned. We have never seen this in this continent. In 2 days, 50 million views. I'm tempted to think about how much this is definitely going to give him. Like, it's going to give him like more than 50 million Ethiopian birr. Like, so much money. Then that's only for YouTube. Think about Spotify. Think about iTunes. Think about Apple Music. Think about Boomplay. Think about Audiomack. Teddy Afro is indeed the legend of all legends. He is the king of all musicians in this continent. I repeat, Teddy Afro is to Africa the way Michael Jackson is to America. He is goated. What? Let's enjoy some good music because ቴዲ አፍሮ ምን ያህል ገንዘብ ሰራ በዚህ ምናምን ቢል ዳሎል የሆነ ቪዲዮ ሰርቷል እሱን እናያለን ቴዲ አፍሮ ስንት ብር ነው ያገኘው የሚለው ነገር የብዙ ሰዎች ጥያቄ ሆኗል አሁን ላይ ማለት how much የሰራው ምን ያክል ገንዘብ ነው በጣም ብዙ ካልኩሌሽኖችን አይቻለሁ አንዳንዱ 100 ምናምን ሚሊዮን ሰርቷል ሚላል አንዳንዱ 80 ምናምን ሚሊዮን ብር ሰርቷል ሚላል
ከዩቲዩብ ብቻ ነው እኔ አሁን እያወራ ያለሁት። ከዩቲዩብ ውጪ ያሉትን ነገሮች ማወቅ በጣም ከባድ ስለሆነ ማለት ነው። ግን በዩቲዩብ እንግዲህ ሙሉ ሙዚቃዎቹ የታዩት አሁን ይህን ቪዲዮ በምሰራበት ሰዓት 71 ሚሊዮን አካባቢ ነው። 71 ሚሊዮን ታይቷል የሙዚቃ አልበሙ በአጠቃላይ ማለት ነው። እና ዩቲዩብ ላይ አርፒኤም የሚባል ነገር አለ። አርፒኤም ወይም ሬቨኒው ፐር ማይል ምን ማለት ነው? በ1000 እይታ አንድ ዩቲዩበር የሚከፈለው ዶላር ማለት ነው። እና ይሄ ቁጥር በጣም ይቀያየራል። አሁን የሱ ቪዲዮ አርፒኤሙን ከፍና ዝቅ ከሚያደርጉ ነገሮች ውስጥ ዋነኛው የሚታይበት ሀገር ነው። ቪዲዮ የሚታይበት ሀገር፣ ሙዚቃው የሚደመጥበት ሀገር አንደኛው አፌክት ያደርገዋል። ማለትም እንደምታውቁት እንግዲህ ኢትዮጵያ ውስጥ ሆነን ዩቲዩብ በምናይበት ጊዜ ማስታወቂያ አይመጣም ቪዲዮዎቹ መካከል እና ይሄ ነገር ገቢውን በጣም ይቀንሰዋል። 50% ተመልካች ከኢትዮጵያ ነው ብለን እናስብ። ባይዘው 50% በላይ ነው እንደውም ብዙ ጊዜ የሚሆነው፣ ግን 50% ከኢትዮጵያ ነው ብለን እናስብ። ሁለተኛው የሚያገኘውን ገቢ በጣም ሊቀንስ የሚችለው ነገር ያው ሙዚቃ መሆኑ ነው። ሙዚቃ እንደምታውቁት 3 ደቂቃ ምናምን ነው እና ከ3 ደቂቃ ሙዚቃ የሚገኘው ገቢ አነስተኛ የሚሆንበት ምክንያት ምንድነው? ማስታወቂያ ቪዲዮ ላይ በተደጋጋሚ ስለማይገባ አርፒኤሙን ዝቅ የሚያደርጉ ነገሮች እነዚህ ናቸው። ይህን ኮንሲደር አድርገን በጣም ጥሩ ነው አርፒኤሙ ቢባል ራሱ ከ2-3 ዶላር በላይ አይሆንም። በጣም አሪፍ ነው ቢባል በ1000 ቪው የሚከፈለው የዶላር መጠን ከ2-3 ዶላር እሱም የኢትዮጵያን ሳይጨምር በላይ አይሆንም። ማለትም 71 ሚሊዮን ታይቶለት አርፒኤሙ $2 ቢሆን አጠቃላይ ያገኘው ገንዘብ ስንት ነው የሚሆነው መሰላችሁ? 71 ሚሊዮን ሲካፈል ለ1000 ሲባዛ በ2 ነው። ይሄ ደግሞ 142,000 አካባቢ ነው እና $142,000 አካባቢ ነው። ይሄ ትንሽ የሚባል ገንዘብ አይደለም። ኦሬዲ ወደ 20 ምናምን ሚሊዮን ሊደርስ ይችላል። ግን አርፒኤሙ $1 ሊሆን ይችላል። ባይዘው $71,000 ወይም ከዛ በታችም ድንገት ሊሆን ይችላል። ግን ምንም ቢሆን ከ2 እስከ 1 ከዛ በታች የሚሆን አይመስለኝም። በጣም አሪፍ ከሆነ ደግሞ $3 ሊሆን ይችላል እና ማክሲማም በጣም ሄደ ቢባል $200,000፣ አነሰ ቢባል ደግሞ $71,000 ነው የሚሆነው። በዚህ ሬንጅ ውስጥ ነው የሚሆነው። ማለትም ከ10 ምናምን ሚሊዮን እስከ 20 ምናምን ሚሊዮን ሬንጁ የሚሆነው ማለት ነው። ስለዚህ 100 ምናምን ሚሊዮን ብር ከዩቲዩብ አግኝቷል የሚባለው ነገር ቶታሊ ሮንግ ነው ባይዘው። ይሄም ገንዘብ እኮ ትንሽ አይደለም ማለት 10 ምናምን ሚሊዮን እስከ 20 ምናምን ሚሊዮን ብር ትንሽ አይደለም። ከዚህ ውጪ ገቢ ሊያገኝ የሚችልባቸው ናቸው። አንደኛው ሲአርቢቲ ነው። ሲአርቢቲ የጥሪ ማሳመሪያ አገልግሎት ማለት ነው። ሰዎች በየወሩ 5 ብር ምናምን ከፍለው ኢትዮጵያ ውስጥ የጥሪ ማሳመሪያ እንትን ያደርጋሉና ይሄ ነገርም የሚያስገባው ገቢ ብዙ ሰው በተጠቀመው ቁጥር ትንሽ አይደለም። ሌላ ደግሞ አፕል ሚውዚክ ላይ አይቱንስ ላይ ምናምን አይታችሁ ከሆነ ሰዎች አልበሙን እየገዙት ነው በ$25 አካባቢ። ይሄንን $25 የሚሸጠውን አልበም እንደው ድንገት 10,000 ሰው እንኳን ቢገዛው $250,000 ነው የሚሆነው እና ያ ደግሞ በጣም ብዙ ነው የሚሆነው ማለት ነው። እነዚህ ነገሮች ተደማምረው ኮንሰርት የሚዘጋጅ ከሆነ ምናምን ብራንድ ዲሎች ሲኖሩ ያው ጥሩ ገቢ ነው የሚሆነው። ይሄን ያክል ገቢ ሊያገኝ ይችላል። ግን ከዩቲዩብ ብቻ 100 ምናምን ሚሊዮን ብር ሰርቷል ተብሎ የሚዘገበው ነገር ቶታሊ ማይሆን ነገር ነው። ምን ያህል ገንዘብ ሰራ የሚለውን ለማወቅ የፈለጋችሁ ሰዎች አይ ቲንክ በትንሹም ቢሆን ተመልሶላችኋል ብዬ አስባለሁ። ምንድነው ቅርጽ ታወጣለታለህ እንደዚህ ፌዱን ትተህ ቀርጸ ነው ያወጣው። ከዛ ደግሞ የሆነ ቀለም ቀብቶታል ያስታውቃል። ማንንም እሺ እንዴት አይንህ እያየ ትበላለህ? እኔ የምለው ለጊዜው እርሳውና፣ ነገር ግን እነዚህ 3 ሰዎች የሚናገሩት በደንብ አስተውለህ ስማ። ምክንያቱም ከዚህ በኋላ ዓለምን የምታይበት መንገድ ሙሉ ለሙሉ ይቀየራል። ይሄው እሳት ላይ ሲደረግ ጋይስ እንደዚህ ነው የሚሆነው። ይሄው እንደምታዩት ነው። ይሄው ሩዙ ነው። ይሄው እንደምታዩት እንደዚህ ነው የሚቀልጠው። እያያችሁት ነው። ቲማቲም ጠቅየው ነው የላጥኩት እና እዩት ምንም ነገር አይቆረጥም። ምን እንዲህ ስናሸው ይነሳል፣ በስርዓት ይነሳል። ከለሩ ዲያ እየሰራው እንቁላል ጂኤሞ የሚባለው ነገር ገብቷል። ታዲያ ምን እንብላ? ይሄ የሰራው እንቁላል ለምትወዱት ሰዎች ሼር፣ ኮፒ ሊንክ እንዲደርስ አድርጉ። ባይዘው በዚህ ሁኔታ ከቀጠለ ምግብ ዶሮም ቤታችን አርብተን እንቁላል ሲጥሉ ነው የምንበላው ምናምን በጣም አስቸጋሪ ሆኗል። ሌላም ቪዲዮ አለ መጣላችሁ ደግሞ ቻክ የተደረገ እንቁላል ማለት ምንም አልገባኝም። እኔ ሰብረው አውጥተው ድጋሚ አጣብቀውት ይሁን እንደዛ ነው እንዳለ ደግሞ አለው ውስጡ እና ይሄው ምን አይነት ቅርጽ እንዳለው እንደምትመለከቱት ነው። እንግዲህ እኔ እንደዚህ አይነት እንቁላል በህይወቴ አይቼ አላውቅም።
ማለት በምን ምክንያት እንደዚህ ሊሆን ይችላል? የተሰነጠቀ ሁሉ የሚመስል ፓርት አለው እኮ የሚገርማችሁ። ከዛ ደግሞ ይሄው መትቼ ሳህን ላይ ሳረገው እንደዚህ ነው የሆነው። አስኳልና ነጭ ለብቻው ምናምን ወፍ በቃ። አሁን ላይ ያሉ እንቁላሎች እንግዲህ በምን ራሱ ማረጋገጥ እንደምንችል እኮ አይታወቅም። በቻላችሁ ታግም ከውጪ ኢምፖርት ተደርጎ የገቡ ነገሮች ሆኑ ለመጠቀቅ ሞክሩ። ያው እንቁላል ከዛ እዚህ ይመጣል ብሎ ለማሰብ በጣም ከባድ ነው። ግን እዚሁ ሀገራችን ውስጥ የሆነ ነገር ባድ ነገር የሚጨማምሩ ሰዎች ሊኖሩ ይችላሉ እንደዚህ። ስለዚህ ተጠንቀቁ። ጥያቄዎች አለን። እሱ አንድ ግሩን ከክቡር ጠቅላይ ሚኒስትራችን ጋር አሁን እኛ የምናስበው በቃ ስታወሩ እንደ አደረጃጀት ምናምን እየተባባላችሁ የምታወሩ ምናምን የሚመስለን ግን ይሄ ሻይጣን ተንምጣ ምናምን የምትባባሉበት ምናምን ጊዜ አለ። ያ አለ ባይዘው ጋብዙት እሱ ነው ይሻላል ተደናገጣላችሁ። እስቲ ይሄንን አየር ባየር ኢኩዌሽን እኔ በዘመን አይደለም ማለት ግን ኦፊስ ምን መሰላችሁ አንደኛ ይሄ ፖለቲከኞቹን እንደ ልክ የሚያስፈሩ ነገሮች ምናምን አድርጎ ማየት that's not good. They're just normal human beings. እውነት ነው ኖርማል ናቸው። would be interested really to have a conversation ከወጣቶች ጋር ያለው እንትን ጥሩ ነው። እኔ እስከማውቀው ድረስ አሜን የሚፈራም አይመስለኝም ለመወያየት እንዲህ አይነት ነገር ለመናገር ለማድረግ ብዙ የሚቸግረው አይመስለኝም። ኢፍ እንግዲህ ይሄ ፕላትፎርም ምን ያህል ሰው ጋር ይደርሳል ምንድነው ምናምን የሚለውን አላውቅም። ያዶን ዱዛት ካልኩሌሽን ግን ለጠየቀው ዋው ይሄ የተቆለለ አይነት ነገር የእርስ በርስ ግንኙነት ላይ አሁን አንድ በቃ ምንም መልመድ ያቃተኝ አሁን የትላልቅ ስብሰባ ላይ ምናምን አንስቴድ በሙሉ በዝርዝሩ የተከበሩ ከሌ እና ምንም አይገባኝም። እና አንደኛውን ስም ከጠራው በኋላ ይጠላል በቃ ጠቅላላ ተቆል እና አሁን ለምደውኛል። ሶ ምንም አይሱን ተው ፈታ ብሎ ነው እዚህ ፖድካስት ላይ እንትን ያለውና እኔ ራሱ ላይቭ ላይ ደቀ ብዬ ምናምን የሱን ፖድካስት እያየው ስትሪም ባረግና ውስጤ ነበር። አሪፍ ነው፣ ፈታ ብሎ ነው ያወራው ምናምን አሪፍ ነው። ሰዎች ምናምን እንደዚህ መጥተው ትላልቅ ሰዎች ኤክስፒሪየንሳቸውን የሚያስቡትን ነገር ምናምን ማውራታቸው በጣም አሪፍ ነው። ይሄ ልጅ አሪፍ ልጅ ነው ጋይስ። አይ ቲንክ ሰፖርት መደረግ ያለበት አይነት ልጅ ነው። ማለት ምን ያህል ሌቭል መሄድ እንደሚችል የሚያረጋቸው ነገሮች እና ከየት ኮሌክት እንዳረጋቸው እቃዎቹን ምናምን አላቅም። ኦሪጂናል ኮንቴንት ነው እየሰራ ያለው። የሆነ ባሉት እቃዎች ምናምን ዲዛይን ለማድረግ ይሞክራል ምናምና በጣም አሪፍ ነገር ነው። አይ ቲንክ ጥሩ ደረጃ የሚደርስ ይመስለኛል ኦፖርቹኒቲውን ቢያገኝና እንደዚህ ዲዛይን ምናምን ላይ ያላችሁ ሰዎች አቅርቡት፣ አሳዩት አንዳንድ ነገር ምናምን። የቴዲ አፍሮ ዘፈን ሰማይ አልበሙ ሰማይ የምትሉኝ እንኳን በኔ አማርኛ የቴዲ አፍሮ ዘፈን ለአማርኛ ሊቆጅ ራሱ ስራ የሆነ ዘፈን አይደል? እለገ ቴዲ አፍሮ ዘፈን የገባኝ እንዲኖ እንደ አልከኝ መኮንን ምለው ብቻ ነው በጌታ በኢየሱስ። ቤኪ 4 ኪሎ ሩጫ ጀምሯል ጋይስ። በፈጣሪ ስም ቤኪ እንዳልሆነ እርግጠኛ ነኝ። የቀድሞው ጓደኛው የተናገረችው ረላሽ የድሮ ጓደኛው ገደልሽ ማርያም። በፈጣሪ ስም መቼም የቴዲ አፍሮ ሂስቶሪክ አልበም ያነጋገረውን ያክል በ1997 የወጣው ጃስት ሰራል አልበም እንኳን እንደዚህ ያነጋገረ አይመስለኝም። ፌስቡክ ላይ በጣም ሰይፍ ተማዟል። ኦኬ ቴዲ አፍሮ ደጋፊዎች እነዛ ደግሞ መልስ ምት የሰጡ ምናምን አሉ። እስኪ ፌስቡክ ስለማትዩ አንዳንዶቹን ላሳያችሁ እስኪ። እዛ መንደር ሀገር የሞተበት የቴዲ ያለቅሳል ይላሉ። ጴንጤው ሀገር በሰማይ ነው ብሎ እየጨፈሩ ነው። አቤል ሙሉ ጌታ ደግሞ የጌታ ሰው አንዴ ብቻ ፍቀድልኝ እባክህ ለቴዲ አፍሮ መልስ የሚሆን ሙዚቃ ዘፍኝ ልመለስ እያለ ነው።
እንዳልካቸው ዘነበ ወሬማ ቴዲ አፍሮ አምኖ መከዳት እንዴት ያማል ሲል ለማ መገርሳ ካሙዙ ቴዲ አፍሮ ዝናሽ ታያቸው ሀበሻ ክፉ መሆኑን ያየሁት ግን በዚህ ነው መሪማ ክርስቲያኖ ነሽ የታሰሩት የቴዲ አፍሮ የቅርብ ሰዎች ጉዳይ ምን አዲስ ነገር አለ? ብዙዎች ቴዲ አፍሮን በቀጥታ ከመንካት ይልቅ በዙሪያው ባሉ ቁልፍ ሰዎች ላይ የስነ ልቦና ጫና ማሳደር ተጀመረ እንዴ በሚል ጥያቄዎች እያነሱ ይገኛሉ። በዚህ ሁኔታ ውስጥ የቴዲ አፍሮ ምክትል ማናጀርና ቃል አቀባይ እንደዚሁም የቅርብ ወዳጁ የሆነው የሱፍ ያሲን በፌዴራል ፖሊስ ቁጥጥር ስር ውለው ማደራቸው ይታወቃል። ፖሊስ ግለሰቦችን የወሰዳቸው ለጥያቄ ነው በሚል ሰበብ ነው። ግን እጅግ የሚያስገርመውን ነገር ልንገራችሁ። ቤተሰብና ጠበቆች እንዳረጋገጡት ግለሰቦቹ ታስረው ቢያድሩም እስካሁን ቃላቸው የተቀበላቸውም ሆነ ማስረጃ የጠየቃቸው አንድም የፖሊስ አካል የለም። በምን ወንጀል እንደተጠረጠሩ ለምን እንደሚፈለጉ የተነገረ ነገር የለም። ዝም ብሎ በማቆያ ማሰር ብቻ። የህግና የፖለቲካ ተንታኞች ይሄ ተራ የህግ ማስከበር ሂደት አይደለም ይላሉ። ሰዎችን ያለ በቂ ማስረጃና ክስ አፍኖ ወስዶ ጫና መፍጠር በቴዲ አፍሮ የጥበብ ስራዎች ላይ የስነ ልቦና ጦርነትና የስራ መስተጓጎል ለመፍጠር ሆን ተብሎ የተቀነባበረ ነው እያሉ ይገኛሉ። ያለ ፍርድ ቤት ትዕዛዝ ሰዎችን ማሰር ደግሞ የሀገሪቱን የህግ የበላይነት ክፉኛ ጥያቄ ውስጥ የከተተ ተግባር ተወስዷል። ህግ አስከባሪ አካላት ምክንያቱን ይፋ አድርገው ቃላቸውን መቀበል ወይም በነፃ ማሰናበት አለባቸው የሚል ከባድ ጥያቄ የተነሳ ነው። እናንተስ ምን ታስባላችሁ? አህያውን ፈርቶ ዳውላውን ይላል የሚባል ተረት አለ፣ ታውቃላችሁ? የታሸጉ ብስኩቶች ውስጥ ምን አለ? ከምን ነገሮች ነው የሚሰሩት? የተፈተገ የስንዴ ዱቄት፣ ስኳር፣ ተጨማሪ ስኳር፣ አሁንም ስኳር፣ የፓልም የአትክልት ዘይት፣ የአኩሪ አተር ዘይት፣ የካኖላ የጥራጥሬ ዘይት፣ የካካዋ ዱቄት፣ ከፍተኛ የፍራፍሬ ስኳር ያለው የበቆሎ ሽሮፕ፣ የመጋገሪያ እርሾ፣ ካልሲየም ፎስፌት፣ አረ እንዳይፈነዳ ነገር፣ ጨው፣ ከአኩሪ አተር የሚሰራ ውሃና ዘይት እንዲደባለቁ የሚያደርግ ንጥረ ነገር፣ ቾኮላታ፣ የዱቄት ወተት፣ ሰው ሰራሽ አርቲፊሻል ማጣፈጫዎች፣ የምግብ ማቅለሚያ ቀለሞች። እንዳይፈነዳ ነገር እንዳይፈነዳ ከወደዳችሁትና ሰሞኑ ማለት ነው አንዲት ድምጻዊ አርቲስት እና አንድ ቲክቶከር ሊጋቡ ማለት ጭራው ቲክቶከር እና ሙሽሪት ድምጻዊ ብቻ ጋይስ እኔ እነሱ ይፋ ሳያረጉት ለእናንተ ማጋራት ልክ ስላልመሰል ማንነታቸውን አልናገርም። እናንተ ታገኙት ባይመስለኝም ኮመንት ላይ የገመታችሁ ጠብቁኝ። እነሱ አንዲት ድምጻዊ አርቲስት እና ትችላለህ። የእውነት ሀበሻ በቃ ምንም በል ይደርስበታል ጋይስ። ምንም ግን ምንድነው እውነታው? አይ ቲንክ እንትን አይመስለኝም፣ ሊጋቡ ምናምን አይመስለኝም፣ ማስታወቂያ ነው የሚመስለኝ። ምክንያቱም እነዚህን ፎቶዎች ኦልሬዲ ለቀዋል። ጀስት ለማስታወቂያ ነው እንደሆነ እያሰብክ ያለሁት። እስቲ ወደፊት አዲስ ኢንፎርሜሽን ካለ እነግራችኋለሁ በቀጣይ ቪዲዮ። አንተ የቴዲን ዘፈን ግን ሰምተዋል? ምታለ በግማል በጃት 12ቱና አንድ ነብር ፈጃት የሚለው ፖለቲካ ነው። ያም ፖለቲካ ነው። ከመዝሙር ነው የተሰረቀው። የትኛው መዝሙር? እንደ በግ ኑሪ ተብዬ እንደ ካሱ ያው ነው። በግ ነው እየሰረቀ ይሸውደዋል። በግ
አጨብጭበናል። ብቻህን እንዴ? አረ ብቻዬን ነኝ። ምን ነው የደበረክ ትመስላለህ? አረ ትንሽ ደብሮኛል። እሺ ምን ችግር አለው? እራት ጋብዝና ፈታ እንላለን። ደስ ይለኛል። እሺ ቆይ እኔ ፍቅር አንዴ አባት አንድ ማኪያቱ ጠቆር ያለ ይሁን ነጣ ያለ? ጠቆር ያለ በደንብ ይጥቆር። ሎሚ አያስፈልገውማ። ቻሌንጅ ላስጀምርልህ እያሰብኩ ነው። እሺ ለቤተሰቦችም እንዲሆን አንተም እረፍት እንድታገኝ ኦኬ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እሺ እሺ አሉ ወዳለሁ በጣም አከብራለሁ። ወጥተህ ደግሞ ትልቅ ነገሮችን ሰራለህ። እሺ ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ። አዶዬ ወዳለሁ። ቴንክ ዩ ሰላም ሁኑልኝ። ናፒዬ ወዳለሁ የኔ ጌታ። እሺ አመሰግናለሁ። አዶዬ ሰላም ግቡልኝ። አረፍ በሉ። እሺ ነባት ወዳለሁ። እሺ እየመጣሁ አያቸዋለሁ። እሺ በቃ አዶዬ ሰላም ሁኑልኝ። አትጨናነቅ። አለን በቃ ራስ ጨርስ። ምን ጭንቀት እዛው አድርጌ አንድ ነገር መጣስ። ምንም ነገር ለአንተ ትቼዋለሁ። በቃ እሺ ነባት ሰላም ግባልኝ። ወዳለሁ። እሺ ቻው ቻው። አዶናይ ይመችሽ ለምትሰሪው ጥሩ ስራ። ፍልፍሉ ደግሞ ፈጣሪ ይማርክ ከበሽታክና መልሰ እንደምታዝናናን ተስፋ እናረጋለን። የዛሬው ቪዲዮ ይመስል ነበረ። በሌላ ጊዜ በሌላ አሪፍ ቪዲዮዎች ተመልሰን እንመጣለን። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው።